መመስከር አለባችሁ። አይዟችሁ እኔ ዓለምን አሸንፌያለሁ። ምን ማለት ፈልገ አለውላችሁ ነው እያለ እኮ ነው። ችግር እንዳትሸሹ፣ ችግር ለማምለጥ ስለሞት እንዳታስቡ። ቀናችሁ ደርሶ ፊሽካ ሲነፋ ትወጣላችሁ። ዋን ዌይ ነው የሚቆረጠው፣ ቆራጩ ላይ ነው። እናንተ ለምን ትቆርጣላችሁ? ሳትጠሩ ለምን ትሄዳላችሁ? ቢላይዛ የምትወረገረግ ሴትዮ ያለችበት ውስጥ እኔ አንጀት ይዘርገፍ አይደለም። ዛሬም ካላችሁበት ነገር ውስጥ የሚያወጣ ጥበብን የሰራዊት ጌታ እግዚአብሔር ይሰጣችኋል። ይሄ ለጮሌዎች አይደለም ለጨዋዎች ነው የሚሰራው። በደንብ አሜን በሉ። የሚገጥማችሁን ችግር ፋይት አድርጋችሁ የምታሸንፉበት ጉልበት እኔ ጋር አለ፣ ኃይል እኔ ጋር አለ፣ ጥበብ እኔ ጋር አለ፣ ዕውቀት እኔ ጋር አለ፣ ጸጋ እኔ ጋር አለ እያለ እኮ ነው። የሰጠንን ጉልበት ያውቃል። የብርታቱ ጉልበት እኮ በእኛ ውስጥ አለ። ችግር አለው፣ ችግሩን ፋይት አድርጉት። ችግር እንዳትሸሹ። እግዚአብሔርን ሳትጠይቁ ምንም ነገር እንዳታደርጉ። ሰዎች እንዲህ አይነት ነገር ሲገጥማቸው በእግዚአብሔር ፊት መጸለይ፣ ትክክለኛ ምሪት እግዚአብሔር እንዲሰጥ ይደረጋል እንጂ ተስፋ ቆርጣችሁ ተናዳችሁ ተበሳጭታችሁ እልህ ውስጥ ገብታችሁ በራሳችሁ የምትሄዱበት መንገድ ዋጋ ያስከፍላችኋል። የና አብርሃም ቤት ጦስ እስከ ዛሬ አለ፣ እስካሁን ሰዓት አለ። ለመግቢያ አንድ ጥቅስ ላንብብላችሁ። ማቴዎስ ወንጌል ምዕራፍ 5 ላይ ከ25 ቁጥር ጀምሮ የእግዚአብሔር ቃል እንደዚህ ይላል። የከሰሰህ ባለጋራ እንዳያስፈርድብህ ዳኛው ለአሳሪ አሳልፎ እንዳይሰጥህ በወህኒ እንዳትጣል በመንገድ ሳለህ ከባለጋራ ፈጥነህ ተስማማ። እውነት እልሃለሁ ካስፈረደብህ ግን የመጨረሻዋን ሳንቲም እስክትከፍል ድረስ ከዚያ አትወጣም አለ ኢየሱስ። ቶሎ ፈጥነህ ተስማማ። ግጭት ሲፈጠር ከባለጋራ ጋር ንክኪ ካለ፣ ችግሮች ከተፈጠሩ፣ የማያስኬዱ ነገሮች ከገጠሟችሁ፣ ንክኪ ካለ፣ ኔጌቲቭ የሆኑ ከባባድ ድምጾች በስልኮቻችሁ መምጣት ከጀመሩ፣ ባለጋራ ካላችሁ፣ እከስሃለሁ እከስሻለሁ የሚል ካለ፣ ሲሪየስ የሆነ ነገር ግጭት ከገጠማችሁ ቶሎ ብላችሁ ፍቱ፣ አስተካክሉት ነው የሚለው። ጸልዩ። እግዚአብሔር ፊት በእግዚአብሔር ፊት በገጠማችሁ ጉዳይ ላይ ጸልዩ። እግዚአብሔር የሚነግራችሁ ነገር አለ። ለሁሉም ነገር መልስ ስላለው፣ ድምጽ ስላለው። እኔ አንድ ወንድም እንደዚህ ነጭ ሆኖ የመጣ ገርጥቶ እንደዚህ ነጭ ሆኖ የመጣ ወንድም ነበረ። ቅርብ ጊዜ የልጆች አባት፣ ጎበዝ ሰራተኛ፣ ሀብት የነበረው ሰው ነው። ለተወሰኑ ወራቶች ግን ተደብቆ እንደዚህ ነጭ ሆኖ ገርጥቶ ተደብቆ ማክሰኞ ቀጠሮ ይዞ እኔ ጋር መጣ። ያ የመጣ ወንድም ከሆነ ሰው ጋራ በቼክ ጉዳይ ችግር ውስጥ ገብቶ ይመታብኛል ብሎ ፈርቶ በጣም ይሳቀቃል። የነበረው ጭንቀት ልነግራችሁ አልችልም። እኔ እንደ ሰው ቁጭ ብዬ በጣም ነው ያሳዘነኝ። ስለዚህ ምንድነው ያልኩት? እኔ ሰውየው በህይወት አለ ወይ? አዎ። ችግር ውስጥ የምትፈራው ሰው? አዎ። ስለዚህ የምታደርገው እንደዚህ ነው። ምን ላድርግ? ነገ ወፍ ሳትጮህ ሌሊት ወፍ ገና ጭጭጭ ስትል ተነስና ቤቱ ሄደ አንኳኳ በሩ። ከዛስ እግሩ ላይ ወደቅና ለእኔ የነገርከኝን ንገረው። ከዛስ ከፈለገ እስር ቤት ይጣልህ፣ ከፈለገ ይግደልህ። በቃ ጉዳዩን ይዘግዘ። ይሄን አድርግ፣ እኔ ጸልይልሃለሁ። ጸለይኩለት፣ ሄደ። በማግስቱ ይሄን አደረገ። ይሄንን ገብቶ የገጠመው ነገር ሲነግረው ሰውየው በጣም አለቀሰለት። ሰውየው ማልቀስ ብቻ አይደለም፣ በጣም አዘነለት። ማዘን ብቻ አይደለም፣ እንደገና ገንዘብ ሰጠው። እኔ ይሄንን መቻወኩ ብሎ። ሰውየው ግን አያችሁ ሊፈታ የፈለገበት መንገድ በመደበቅ በመሸሽ በመዞር በምናምን ነበረ ችግሩን በጣም እያባሰው ያለው። ዛሬም ካላችሁበት ነገር ውስጥ የሚያወጣ ጥበብን የሰራዊት ጌታ እግዚአብሔር ይሰጣችኋል። ይሄ ለጮሌዎች አይደለም ለጨዋዎች ነው የሚሰራው። በደንብ አሜን በሉ። ክብር ለእግዚአብሔር ይሁን። እንዴ ሰላም ነው ምንም ችግር የለም የምትሉ ሰዎች መፍታት የሚገባችሁን ነገር መፍታት በሚገባችሁ ጊዜና ጥበብ መፍታት ባለባችሁ መንገድ ካልፈታችሁት የቆየ በሽታ መድኃኒት አይሆንም። በጣም የምንወደውና አብርሃም ቤት ብዙ ሰው አያስተውለውም። እግዚአብሔርን ተስፋ አድርጎ የወጣ እግዚአብሔርን ጻድቅ ብሎ የሚጠራው አብርሃም ቤቱ ችግር ነበር። ችግሩን ያመጣው እግዚአብሔር ዘግይቶ ነው። እግዚአብሔር ሲዘገይ እነሱ ቤት ችግር አለ። ያ ችግር መንፈሳዊ ስንጥቃት ቤታቸው ውስጥ ፈጥሯል። እንዳልተፈጠረ ነበር የሚኖሩት። ብዙ ሰው አላየውም እሱን ችግር። እነሱ ቤት ያለው ችግር አብርሃም ጎልቶ አይታይም። ግን አብርሃም ነው ተጠርቶ የወጣው። አብራው የነበረችው ሚስቱ ጊቭ አፕ አረገች። ሰምተህ የወጣው አይቻለሁ ብለ የወጣው ገብቶኛል ብለ የወጣው እግዚአብሔር የት አለ? ምን አደረገልን?
በእግዚአብሔር ተስፋ ቆረጠች። እግዚአብሔር ልጅ አልሰጣቸውም ነው። ስለዚህ እዛ ቤት ውስጥ ችግር ነበር፣ ግጭት ነበረ። ግጭቱ ሳራ አንደኛ ከእግዚአብሔር ጋር ተጋጭታለች፣ ሁለተኛ ከአብርሃም ጋር ትጋጫለች፣ ሶስተኛ ከአጋር ጋር ስትጋጭ ታገኙዋታላችሁ አንድ ቤት ውስጥ። እናታችሁ ሳራ እህቶች፣ ዛሬም በጣም ብዙ ሰዎች ቤት ውስጥ የተጠበቀ ተስፋ ስላልሆነ፣ ይገዛል የተባለ ስላልተገዛ፣ ይደረጋል የተባለ ስላልተደረገ፣ ስለዘገየ በባልና ሚስት መካከል ግጭት ይፈጠራል። ጎልቶ አልታየም። ሳራ ከእግዚአብሔር ጋር ተጣልታለች። ሳራ ከአብርሃም ጋር ተጣልታለች። በምን አወቅ ፓስተር ሻሌ? ምዕራፍ 16 ግቡና ሂድ ግባ አለችው። አጋር ጋር ሄደ። ምንም ማድረግ አይችልም። ጎትቶ ያወጣት እሱ ነው ከሰፈር። የሚስቱን ቃል ሰማ፣ ገባ። አጋር ጸነሰች። አጋር እንደ ጸነሰች ባየች ጊዜ ተበተች ይላል መጽሐፍ። እንደ ቀድሞ ጊዜ ያልሆነችም ስትጠራት አቤት አትልም አይነት ነገር በቃ ሌላ ሰው ሆነችባት። ከዛ ይሄን ስትሆንባት ትዞርና ከአብርሃም ጋር ፋይት ስታደርግ ታገኛላችሁ። አንተና እኔ መካከል ትልና ደግሞ የተጣላችሁን እግዚአብሔር ትጋብዛለች። አያችሁ ለችግር መፍትሄ አድርጋ የወሰደችው ነገር ስጋዊ መንገድ ስለነበረ ቤቷ ላይ ችግር ጨመረ እንጂ ችግር አልተቀነሰም። የሆነ ነገር ገጥሟችኋል፣ ቅሬታ ውስጣችሁ ገብቷል፣ ህመም ውስጣችሁ ገብቷል፣ ኑሯችሁ የሆነ ነገር ሆኖባችኋል፣ በግል ህይወታችሁ የሆነ ነገር ተፈጥሯል። ሰዎች እንዲህ አይነት ነገር ሲገጥማቸው በእግዚአብሔር ፊት መጸለይ፣ ትክክለኛ ምሪት እግዚአብሔር እንዲሰጥ ይደረጋል እንጂ ተስፋ ቆርጣችሁ፣ ተናዳችሁ፣ ተበሳጭታችሁ፣ እልህ ውስጥ ገብታችሁ በራሳችሁ የምትሄዱበት መንገድ ዋጋ ያስከፍላችኋል። የእነ አብርሃም ቤት ጦስ እስከ ዛሬ አለ። እስካሁን ሰዓት አለ። በስጋዊ መንገድ ሄደን መፍትሄ ልናመጣ የምንሄድበት መንገድ ከድጡ ወደ ማጡ ነው። እና አብርሃም ቤት ይሄ ችግር ተፈጠረ። ችግር አለው። ረጋ ብለን በእግዚአብሔር ፊት ጸልየን ትክክለኛ መፍትሄ፣ ትክክለኛ መድኃኒት መስጠት ነው ለችግራችን ያለብን። የሚፈጠር ነገርን ለማስተካከል ትክክለኛውን መንገድ መውሰድ እንጂ ትክክለኛ ያልሆነ የሚመስል ነገር ማድረግ፣ ተቃራኒ ነገር ማድረግ ዋጋ ያስከፍላል። አንደኛ ሳሙኤል ለሄዳችሁ ስትመለከቱ ምዕራፍ 2 ላይ እነ ኤሊ ቤትም ይሄው ነው የተፈጠረ። ፐርሰናል ችግር አለበት ኤሊ። ከእግዚአብሔር ጋር የነበረውን ነገር አቋርጧል። ካህኑ ወደ መቅደስ መግባት አቁሟል። የእግዚአብሔር ድምፅ መስማት አቁሟል። ራእይ መቀበል አቁሟል። ከሱ የተነሳ የእግዚአብሔር ቃል በሴሎ መቅደስ ብርቅ ነበር። ራእይ አይገለጥም ነበረ። በቃ ሰው ኦልሬዲ ሙት ነው፣ ልምምድ ብቻ ነው የነበረው። ከእግዚአብሔር ጋር ተላልፈዋል። በዚህ ምክንያት ቤተሰቡ ላይ የመጣ ችግር ነበር። ልጆቹ ምናምንቴዎች ነበሩ፣ አገልጋዮቹ ምናምንቴዎች ነበሩ ይላል። ሰውን ቢበድል ስሙ በደንብ ሰውን ቢበድል እግዚአብሔር ይፈርድበታል። ሰው ግን እግዚአብሔርን ቢበድል ስለ እርሱ የሚለምን ማን? ሰው ግን ከእግዚአብሔር ጋር ከተጣላ፣ ስለዚህ እግዚአብሔር እንዲያስተካክለው ወደ እግዚአብሔር ነው መወደቅ ያለበት። አያችሁ፣ የሆነ ችግር ሲፈጠር፣ መንገዳገጭ በሕይወታችሁ ሲመጣ የሚደረገው ወደ ላይ አስተካክሉ። ወደ ላይ ሲስተካከል ወደ ጎን በጣም ብዙ ነገር ይስተካከል። አስተውሉ። እነ ኤሊ ቤት የተፈጠረው ችግር ወደ ላይ ነው። ወደ ላይ ሲፈጠር ወደ ጎንም ተፈጠረ። ከህዝቡ ጋር ችግር ውስጥ ገቡ። የተፈጠረ ችግር ሁሉ ሲፈጠር መንፈሳዊያን ሆነን ችግሮችን ለመፍታት እንድንችል እግዚአብሔር ይርዳል። ተመልከቱ፣ ሳራ ያን የመሰለች ቆንጆ ሁላችን አክብረናት ምን አይነት ሚስት ናት ብለን የምንወዳት ሳራ የሌለ ባህሪዋ ተገልጦ ሰራተኛ የምታሰቃይ መጽሐፍ ነው እኮ የሚለው። አሰቃየቻት። ስታሰቃያት ልጅቷ ሙቭ እንድታረግ ተገደደች። እና እግዚአብሔር ማስተዋል ይስጥ። ሰዎች እንደ መፍትሄ የሚወስዱት ነገር ግጭት ሲፈጠርባቸው አንደኛ ችግር እንደሌለ ይቆጥራሉ፣ ሁለተኛ ችግሮችን ይሸሻሉ። ለምንድን ነው የሚደረገው? ስጋዊ መፍትሄ ነው። እግዚአብሔር የለበት። ግጭት ሲፈጠር ቤት አትልቀቁ፣ ግጭት ሲፈጠር ቤተክርስቲያን አትልቀቁ፣ ግጭት ሲፈጠር ሀገር አትልቀቁ፣ አካባቢ አትልቀቁ፣ ስፍራችሁን አትልቀቁ። መጽሐፍ ቅዱስ ስፍራውን የሚተው ሰው ቤቱን ጥሎ እንደሚበር ወፍ ነው ይላል። ቤቱን ጥሎ እንደሚበር ወፍ ነው ስፍራውን የሚተው ሰው። ቤቷን ጥላ የምትበር ወፍ ሌላ ጎጆ ውስጥ ሄዳ አትገባም። ለአውሬ ሲሳይ ነው የምትሆነው። በየኤሌክትሪኩ ነው የምታድረው። ስፍራችሁን አትልቀቁ። ስፍራ መልቀቅ መፍትሄ አይደለም። ችግር ሲገጥማችሁ እግዚአብሔርን ጠይቁት። ምንድነው የምትነግረን? ሽሽት፣ ስፍራ መልቀቅ የሚያመጣው ጣጣ ብዙ ነው። አንዳንዶች ስትወጡ የነበራችሁን ዋናችሁን ይዛችሁ አትመለሱ። በተለይ ቤታችሁን እየጣላችሁ የምትሮጡ ዋናችሁን ይዛችሁ ለመመለስ አትቸገራለ። ስፍራ መልቀቅ ዋጋ ያስከፍላል። ችግር ተፈጥሯል። አዎ ችግር ፍቱ። ችግር ለመፍታት ሽሽት መፍትሄ ሆኖ አያውቅም። መፍትሄ ሆኖ አያውቅም። ቤታችሁን እየጣላችሁ አትሂዱ። ስራችሁን እየጣላችሁ አትሂዱ። ዛሬ በቁጭት የሚመቱ ምን ሆኜ ነው ግን ባልፋት ኖሮ ብቶ ኖሮ ለምንድነው ማመልከቻ ያስገባሁት? ለምንድነው መልቀቅ ያስገባሁት የሚሉ ሰዎች አሉ። ስፍራ አትልቀቁ። ቤታችሁን አትልቀቁ። ሀገራችሁን አትልቀቁ። ቤተክርስቲያናችሁን አትልቀቁ። የሚንከራተቱ በጣም ብዙ ሰዎች አሉ። በትንሽ ነገር ታግሰው ማለፍ ሲችሉ ልክ ከዚህ ችግር ሲወጡ ሌላ ችግር የሌለ ይመስል፣ ከዚህ ቤት ወጣችሁ እዛ ስትገቡ ሌላ ችግር የሌለ ይመስል፣ ከአንድ ቤተክርስቲያን ለቃችሁ ሌላ ቤተክርስቲያን ስትሄዱ ችግር የሌለ ይመስል፣ ሰው የሌለ ይመስል፣ ግጭት የሌለ ይመስል፣ መከራ የሌለ ይመስል ስፍራ የምትለቁ ሰዎች፣ ችግር ሲፈጠር ችግሩን ንቀሱና ፍቱት። ከእግዚአብሔር ጋር ተስማሙና እግዚአብሔር ሆይ ምን ላድርግ በሉት። እግዚአብሔር
ለችግሮቻችን ሁሉ መፍትሄ አለው። የሰማኝ አሜን ይበለኝ። ዛሬ ወጥተው የቀሩ በጣም ብዙ ሰዎች አሉ። ወጥተው መካከል ላይ ስብራት፣ የህይወት ስብራት የገጠማቸው ብዙ ሰዎች አሉ። የነበረ ዋናቸውን ለመመለስ የተቸገሩ ሰዎች አሉ። ወገኖቼ በእኔ ይሁንባችሁ፣ ስፍራችሁን አትልቀቁ። ስፍራ መልቀቅ መፍትሄ ሆኖ ስለቀ ችግር አለው፣ መከራ አለው፣ ስቃይ አለው፣ ስድብ አለው፣ ይሁንም ኮንፈርት የለም። አዎ የሚያሳዝን ነገር ገጥሟችኋል። አዎ በእግዚአብሔር ፊት ጽኑና ቁሙ። እግዚአብሔር መፍትሄ አለ። እንደሱ እኮ ነው ያደረገው። አጋርም ምርር ሲላት ቤቷን ለቃ የራስሽ ጉዳይ ብላ በእርግዝና ቤቷን ለቃ ስትወጣ መልአኩ መጣ። ከየት ነው የመጣሽው? ወዴት ነው የምትሄጂው አላት። እመቤቴ አሰቃይታኝ ነው እንደዚህ ሆኜ ስትለ ሂጂ ወደ ቤት ተመለሽ ነው ያለው። ችግሩን አያውቀውም እንዴ ተመለሽ የሚለው? የገጠማት ነገር እኮ መኖር እንዳትችል ያድርጓታል እኮ። ለምንድን ነው ተመለሽ የሚለው? ለምን? ችግርን በጊዜው የሚፈታ አምላክ ስላለ። እስቲ አሜን በሉ። ተመለሽ ያለ ሂጂ ወደ ቤትሽ። እግዚአብሔርን ሳትጠይቁ ምንም ነገር እንዳታደርጉ። እዚህ ጋር የምቆመው የእግዚአብሔርን ድምፅ ይዤ ነው። በዚህ ድምፅ የብዙ ሰዎችን ህይወት እግዚአብሔር እንደሚታደግ አውቃል። ስፍራ ለመልቀቅ የተዘጋጃል፣ ሀገር ለመልቀቅ ተዘጋጃል። በተለይ በችግር እግዚአብሔር ከሀገር ሰውን አይወስድም አላሉ። በችግር ምክንያት ችግር መፍታት አቅቷችሁ ግን ቤት ልትለቁ፣ ትዳር ልትለቁ፣ ሰፈር ልትለቁ፣ ቤተክርስቲያን ልትለቁ፣ ሀገር ልትለቁ የተዘጋጃችሁ ሰዎች ቆም በሉና ወደ ልባችሁ ተመለሱ። እግዚአብሔርን ጠይቁ። እግዚአብሔር በእውነት ቃል አስቦ የወለዳችሁ እውነተኛ መሪያችሁ እግዚአብሔር አለ። ያላችሁበትን ሁኔታ እግዚአብሔር ያውቃል። እግዚአብሔር ትክክል ነው በስራው። ምን እያደረገ እንደሆነ አታውቁም። ባለፈው ጊዜ እንደነገርኳችሁ ምናልባት ቴስት እየተደረጋችሁ ሊሆን ይችላል። እግዚአብሔር ትዕግስትን ሊያበቅል እናንተ ውስጥ፣ ፍቅርን ሊያበቅል እናንተ ውስጥ፣ ችግር ፈቺዎች ሊያደርጋችሁ እናንተ ውስጥ ቁጭ ብላችሁ እንድትማሩለት እግዚአብሔር የገጠማችሁን ችግሮች በጥበብና በማስተዋል በእውቀት እንድትፈቱ መንፈሱን ሊሰጣችሁ እግዚአብሔር ፈልጎ ሊሆን ይችላል። ስለዚህ የገጠማችሁን ችግር ለመፍታት የምታደርጓቸውን እንቅስቃሴዎች፣ ውሳኔዎቻችሁ ከድጥ ወደ ማጥ እንዳይሆን፣ ከችግር ወደ ችግር እንዳይወስዳችሁ መጠንቀቅ ያስፈልጋል። እግዚአብሔር ቤት ውስጥ ዝም ብሎ በጌስ አይኖር። መጽሐፍ ቅዱስ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። አባት ብለን የምንጮህበትን የልጅነት መንፈስ ተቀበልን እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበል አለ ወይ? ይሄ መንፈስ የልጅነት መንፈስ እናንተ አባቢ ይሄ ነገር ገጥሞኛል ምን ላርግ ትላላችሁ ወይ? ችግር ሲገጥማችሁ ችግራችሁን ለመፍታት እግዚአብሔርን ትጠይቁታላችሁ ወይ? ቼክ አድርጉ። መሸሽ ጨርሶ አይሆንም ነው የምትለው ፓስተር ቸሪያው። ምናልባት አንዳንዴ መሸሽ ትክክል ሊሆን የሚችልባቸው እድሎች ሊኖሩ ይችላሉ። የትኛው ነው እሱ ፓስተር ቸሪ የምንሸሽበት? እስቲ ንገረን። ምንሸሽበት? አዎ አንደኛ ብዙ ጊዜ ተናግሬያለሁ። በተለይ ሜሬጅ ላይ ሳስተምር ሴክሹዋል አቢዩስ ካለ ተገዳችሁ የምትደፈሩ ሚስቶች፣ የጉልበት አገልግሎት የሚሰጡ በጣም ቀሽም ባሎች ያሉበት ቤት ውስጥ ያላችሁ፣ የሚደባደቡ ባሎች ያሉበት፣ ኃይለኛ ዛቻ ያለበት፣ ማታ የወጣ ሽጉጥ ይዞ የሚውረገረግ ሰውዬ ያለበት ቤት ውስጥ፣ ዛቻ ያለበት፣ ቢላ ይዛ የምትውረገረግ ሴትዮ ያለችበት ውስጥ እኔ አንጀት ይዘርገፍ አልልህም። እንደዚህ አይነት ችግር ካለ፣ እንደዚህ አይነት የሚውረገረጉ ሰዎች ካሉ፣ ሻሞላ ይዘው ጠዋትና ማታ ጦር ሜዳ ያሉ የሚመስሉ ሰዎች አሉ። ወንድም ሴት፣ በነገራችን ላይ ወንድም ሴትም የሚፈነከቱ ወንዶች አሉ። ታውቃላችሁ? ተበርግዶ ዘንድሮ ማንም አንሰማም። እንደሱ አይነት ነገር ካለ ይሸሻል። ታስታውሳላችሁ? ዳዊት ተቀብቶ መጥቶ እግዚአብሔር ተናግሮት ለእስራኤል መብራት አድርጎት ጎልያድን ከጣለ በኋላ ንጉሱ ላይ ክፉ መንፈስ ሲገባበት እየተጠራ በገና እየያዘ ሳሎን ቁጭ ብሎ ሰውየውን የሚያረጋጋ ቅባት ይዞ መንፈሱን የመታ ከላዩ ላይ የሚጥልለት ዳዊት ሳውል ቤት ሳሎን ይቀመጥ ነበረ። እየመጣ በገና ይዞ ይዘምርለት ነበረ። መንፈሱ ይረጋጋ ነበረ። ነገር ግን በተረጋጋ ጊዜ ቁጭ ብሎ ሲያየው ነገ አልጋ ወራሽ መሆኑን ያውቃል። ስለዚህ ምንድን ነበር የሚያደርገው? በብስጭት ይነሳና ጦር ያነሳና ዥው ያደርግበት ነበር። ዘወር ይላል፣ ግድግዳው ላይ ግጥም ይላል። ይሄ ብቻ አይደለም፣ አንዴ ሁለቴ ሶስቴ ሲስተው ችግር አልባ ሰፈር የለም፣ ችግር አልባ ቤት የለም፣ ግጭት አልባ ሰፈር የለም፣ ግጭት አልባ ሀገርም የለም። ግን እንዴት እንፍታው? ግጭቶችን እንዴት ነው ሃንድል የምናደርገው? ከእግዚአብሔር ጋር ጸልየን። አሁን ያለንበት ሁኔታ እንደዚህ ነው። በዚህ ውስጥ እግዚአብሔር ሆይ ምን እናርግ ተብሎ ይጠየቃል። መፍትሄ ያለ። ስለዚህ የሆነች ነገር በተፈጠረች ቁጥር እየሮጣችሁ ራሳችሁ ላይ አደጋ የምትጋብዙ ሰዎች ወደ ልባችሁ። ሌላው በጣም የሚገርመኝ ባለፉት ጊዜያቶች በሶሻል ሚዲያ በማህበራዊ ሚዲያ በጣም የምናያቸው ነገሮች አሉ። የአንዳንድ ሟቾችን ባክግራውንድ ወይ ደግሞ የኋላ ታሪካቸውን ስታዩ ችግር ነው ራሳቸውን እንዲያጠፉ የሚያደርግ። ችግር ሲፈጠር ራሴን አጠፋለሁ፣ በቃ ራሴን አጠፋለሁ፣ ሞታለሁ፣ ሞቼ ትገላገላል። ማን ነው ይህን የነገራችሁ? የችግርና የግጭት መፍትሄ ራስን ማጥፋት ሆኖ ያውቃል። እንደሱ የሚያደርጉ ሰዎች አሉ። ግጭት ሲፈጠር ራስን በማጥፋት ከችግሩ የሚወጡ ይመስላቸው። በነገራችን ላይ ሞት እፎይ ማለት መስሏችሁ፣ በተለይ ራስን ማጥፋት ከችግር ማምለጫ መንገድ መስሏችሁ በስህተት አስባችሁ የምታውቁ ሰዎች ንስሐ ግቡ። ችግር ሲፈጠር ከችግር ማምለጫ ራስን ማጥፋት መፍትሄ ሊሆን አይችልም። ጠዋትና ማታ
ስለ ሱሳይድ የሚያስቡ ሰዎች አሉ። እጃቸውን የሚቆርጡ ይሁን ነገር የሚያደርጉ ትልትል ያሉ ነው ወጣቶች አያለው። አንዳንድ ስፖርት ቤት ሳይ እንዴ ሰርከስን ምንድነው ማለት አልገባኝም። ቆይ ሰው ሞቶ 6 ሌላ አለ ቅያሪ ቁም ሳጥን ውስጥ። ራስን ማጥፋት መፍትሄ አይደለም። ችግር አለው ተጋፈጧ። በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። አይዟችሁ እኔ ዓለምን አሸንፌያለሁ። ምን ማለት ፈልገ አለውላችሁ ነው እያለ እኮ ነው። የሚገጥማችሁን ችግር ፋይት አድርጋችሁ የምታሸንፉበት ጉልበት እኔ ጋር አለ፣ ኃይል እኔ ጋር አለ፣ ጥበብ እኔ ጋር አለ፣ ዕውቀት እኔ ጋር አለ፣ ጸጋ እኔ ጋር አለ እያለ እኮ ነው። የሰጠንን ጉልበት ያውቃል። የብርታቱ ጉልበት እኮ በእኛ ውስጥ አለ። ችግር አለው። ችግሩን ፋይት አድርጉት። ችግር እንዳትሸሹ ችግር እንዳትሸሹ። ችግር ለማምለጥ ስለሞት እንዳታስቡ። ቀናችሁ ደርሶ ፊሽካ ሲነፋ ትወጣላችሁ። ዋን ዌይ ነው የሚቆረጠው፣ ቆራጩ ላይ ነው። እናንተ ለምን ትቆርጣላችሁ? ሳትጠሩ ለምን ትሄዳላችሁ? ሳትጠሩ ለምን ነው የምትሄዱት? ሌላ ጉዳይ እኮ አለው እግዚአብሔር። እናንተን እዚህ ምድር ሲያኖር ጉዳይ አለው፣ ዓላማ አለው፣ ፕሮግራም አለው። መቼ እንደምትወጡ እኮ ያውቃል። የሰነፍ ሞት እንዳትሞቱ፣ ሸሽታችሁ እንዳትሞቱ፣ ራሳችሁን አጥፍታችሁ እንዳትሞቱ። ይሄንን እኔ ቤተክርስቲያን ፑልፒት ላይ ቆሜ ስናገረው አዝናለሁ። ምንም ምርጫ ስለሌለ እግዚአብሔር ያላቋረጣትን ነፍስን ያቋርጣታለሁ። እንደ ሳራ አቋራጭ መንገድ ይሄዳለሁ ማለት ነው። ከድጥ ወደ ማጥ ነው የሚሄደው ማለት መፍትሄ አይሆንም። ብሞት ምናምን እኔ ሞታለሁ መርዝ ጠጣለሁ። ለምን ትጠጫለሽ? ጁስ ጠጭ ካገኝ በቃ አቅም ይሆንሽ። እኔማ በገመድ ተንጠልጥዬ ነው ሞተው። ገመዱን ዝለዩ ቦርጭሽ እንዲጠፍ ቅልጥፍጥፍ እንድትይ። ራስን ማጥፋት መፍትሄ ነው። እንደዚህ ብላችሁ የምታውቁ ከሆነ ዛሬ ንስሐ እንድትገቡ እድል እሰጣችኋለሁ። ደግሜ ይሄን ቃል አልለውም ጌታ። በነገራችን ላይ እንደዚህ አይነት ነገር የጀማመራችሁ ሰዎች ፊርማ ነው ለሰይጣን የምፈረማችሁለት። ጠዋትና ማታ ይዞላችሁ ይመጣል። እንዴት ነው የተነጋገርነው ነገር? እንዴ አብሪያስ ምን ብለኸኛል ነበር እንዴ? ቀጠሮ እኮ ነበር። ሞታለሁ ብላ ነበር እንዴ? እፍርት ነው እንዴ? ምናምን ይላል። ከዛ ሼም ይይዛል። ሞታለሁ ብዬ ማይም ሰምታለች። ስለዚህ ብሞት ይሻላል ነው የምትሉት። ግድ የለም ዛሬ ፊርማውን በፊርማ እንሰርዘዋል። አሜን በሉ እስቲ። ስለዚህ ምን እናድርግ? የተናገራችሁትን ነገር በንግግር አፍርሱት። ሰይጣን ሆይ ባለፈው በተናደድኩበት ሰዓት መተህ የተፈራረምነውን ፊርማ ሰርዤዋለሁ። ከዚህ በኋላ እሱ አይሆንም ብለን ደግመን እሱን ቃል መስጠት የለብንም። ያላችሁትን ቀን ጠብቆ ያስፈጽም። አንዳንድ ሰዎች ራሳቸውን የሚያጠፉት ሼም ይዟል። ትናንት ፎክረዋላ የውሸት ሳይባረኩ እንደተባረከ ሳይጎበኙ እንደተጎበኘ እግዚአብሔር ከነሱ ጋር ሳይሆን እንዳለ አፋሽተዋላ፣ አፏጭተዋላ፣ ጮሃዋላ፣ አብሮኛ አለ ብለዋላ። ቀን መጣ የሚዋረዱበት ቀን። ወገኖቼ ቀን መምጣቱ አይቀርም። ቀን መጥቶ መግቢያ ከሚጠፋችሁ ችግሮቻችሁን ከእግዚአብሔር ጋር ፍቱ፣ አስተካክሉ። የተፈጠሩ ነገሮች ካሉ እነሱ ነገሮችን ሶልቭ አድርጉ። ግጭት ሲፈጠር ቤታችሁ ሙቭ ለማድረግ አታስቡ። የሆነ ሰፓሬት ለማድረግ አትቸኩሉ። እግዚአብሔር የለም ወይ? አለ። ለእግዚአብሔር የሚሳነው ነገር አለ ወይ? የለም። ስለዚህ ምን እናድርግ? እንጸልይ። በቤታችን ያለ ችግር ቢኖር፣ በመስሪያ ቤት ያለ ችግር ቢኖር፣ በህብረታችን ላይ ያለ ችግር ቢኖር፣ በቤተ ክርስቲያን ያለ ችግር ቢኖር፣ በአካባቢያችን ያለ ችግር ቢኖር ምን እናድርገው? ችግሩን እንሽሸው? አንሸሸውም። እግዚአብሔር ከኛ ጋር። እስቲ የሰማኝ አሜን ይበል።